ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማርኩ ሰውን ለማዳን ስርዓት ይቅደም ወይስ ሰው ይቅደም? የሰው ዋጋው ምንድነው? ክርስቶስ ነው። የሰው ዋጋው ሰው ስንት ብር አወጣ አይባልም። ሰው ዋጋው ክርስቶስ በክርስቶስ ደም ነው ተመኑ ዋጋው ልኩ ማለት ነው። በስንት ተገዛ እንደይባል የክርስቲያን አንዱ ጠጉር እንኳን የአምላክ ደም ተከፍሎበታል። ሰው ክቡር ነው። ያ የሚሆነው ደግሞ ያን ክብር የሚያገኘው በስርዓት ነው። ያን የሚያገኘው በስርዓት ነው። ለምሳሌ እንደው አንድ ቃል ልንገራችሁ። አይን ልስማ ቢል ጆሮ መስማት ሰለቸኝ ሐሜቱንም ዘፈኑንም ጥቂት ቀን አይን ሊሆን ቢል ይችላል አይችልም? እግዚአብሔር ግን ሁሉን ይችላል አይችልም? ሁሉን ከቻለ ለምን አያደርገውም? የሥርዓት አምላክ ነው። የሥርዓት ነው። ጸር ዛቆነኖ ለፀሐይ ማልተ ፀሐይን በቀን አሰለጠነው ጨረቃን በሌሊት ያንን ደግሞ ገልጦ አይ ፀሐይ 5000 ዓመት እንዲሆነሻል ደግሞ የማታውኛ እንጂ ለምን አይልም? የሥርዓት አምላክ ነው። ሥርዓት ከየት መጣ? ከህሉና ሥላሴ የመጣ ነው። ህሉና ሥላሴ እይፈልስ ስምአብ እምካዊነ ስብአብ ስምአብ ሀበካዊነ ወልድ ሀበካዊነ ስመ ወልድ ወሀበካዊነ ስመ መንፈስ ቅዱስ አብ አብነቱ ተለውጦ ወልድ ወደ መባል መንፈስ ቅዱስ ወደ መባል እንዳይለወጥ ወልድም ስሙን ለውጦ አብ ወደ መባል መንፈስ ቅዱስ ወደ መባል እንዳይለወጥ መንፈስ ቅዱስም መንፈስ ቅዱስ መባሉ ለውጦ አብ ወልድ ወደ መባል እንዳይለወጥ ነው። ሁሉም በሥርዓቱ ጸንቶ የሚኖረው ከሥላሴ ከህሉና ሥላሴ ተምሮ ነው ማለት ነው። ስለዚህ ማህበሩን ከሥላሴ የተማርነው ነው። ሥርዓቱን ከሥላሴ የተማርነው ሥርዓተ አብና ለአብ አለው፣ ሥርዓተ ወልድና ለወልድ አለው፣ ሥርዓተ መንፈስ ቅዱስና ለመንፈስ ቅዱስ አለው። ስርጸት ለሱ አለው፣ ቃልነት ለሱ አለው፣ ለወልድ አለው፣ ልብነት ለአብ። እግዚአብሔር የሥርዓት አምላክ ነው። ባህሪው ቅውም የማይለወጥ ሕያው ዘላለማዊ ስለሆነ ነው። ስለዚህ ሥርዓት የቤተ ክርስቲያን አካሏ እስትንፋሷ ነው። እውነትን በፍቅር ካልያዙት ውሸት ይሆናል ራሱ። እውነትን በፍቅር እያያዝን ወደ ክርስቶስ እንደግ ያለ ቅዱስ ጳውሎስ ኤፌሶን 4 ላይ ለዚህ ነው። እውነት በፍቅር ሲያዝ እውነትነቱ ይጠቅማል። እውነት በፍቅር ካልተገያዘ ግን እውነትነቱ ራሱ ያው ክርስቶስን ካልተጠቀሙበት የማሰናከያ ድንጋይ እንደሚሆን ሥርዓተ ቤተ ክርስቲያን በአግባቡ ካልተመሩበት ሌላውንም ያጠፉበታል፣ ራስንም ያጠፉበታል ማለት ነው። ስለዚህ ስናከብረው የምናከብርበት መንገድ እንደ ፈሪሳውያን ወይም እንደ እኩይ ፍልስጣ የሚባል ሰይጣን አለ። የሰው ተንኮል ብቻ የሚጽፍ ማለት ነው። ዝክር ብትዘክሩ አይጽፍላችሁም፣ ሰርቀዋል ብቻ ብሎ ነው የሚጽፈው ማለት ነው። እንደዚያ ስህተት ለቃሚዎች መሆን የለብንም። እግዚአብሔር ከመፍጠር ያልናቀውን ልንንቅ አልተፈቀደም። እንደዚያ እኛ የፍቅርና የርኅራኄ ሰዎች እንሁን እንጂ ሌላው ችግር የለውም ማለት ነውና ሥርዓት ይቅደም፣ ሰው ይቅደም፣ ሰው በሥርዓት ይዳን። እንደዚህ ብለን ብንይዘው ይሻላል። ሥርዓተ ቤተክርስቲያን በቤተክርስቲያን በምንድን ነው የሚመሰለው ነው ያልኳችሁ? በስትንፋስ ነው። አንድ ሰው ሳምባው ቢወጣ ሞተ ይባላል። ሥርዓት የጎደላት ቤተክርስቲያንም የሞተች ነው የምትሆነው። ሥርዓቱ ለምን በስትንፋስ ተመሰለ? ቤተክርስቲያን ሕያዊት ጴንጠቆስቴ ትባላለች። ዘላለማዊት ጴንጠቆስቴ። ጴንጠቆስቴ ማለት መንፈስ ቅዱስ በ50 ቀን የወረደባት ቦታ ጴንጠቆስቴ ወይም ባለ 50 ያችን ጽርሐ ጽዮን ዘላለማዊት ጽርሐ ጽዮን ቤተክርስቲያን ናት። ስለዚህ መንፈስ ቅዱስ ሁልጊዜ ስለማይለያት በሀብተ መንፈስ ቅዱስ ሥርዓቶቿን ስለምትፈጽም ሥርዓቷ በስትንፋስ ይመሰላል። ክርስቲያን በሥርዓት ይወለዳል፣ በሥርዓት ያድጋል፣ በሥርዓት ይሞታል፣ በሥርዓት ይነሳል፣ በሥርዓት ይኖራል ማለት ነው። እንደዚያ እኮ ነው። ስንጠመቅ በሥርዓት እንጠመቃለን፣ ስናድግ በፈሪሃ እግዚአብሔር እናድጋለን። ምንኩስናው ሥርዓት አለው። ቆቡ በአክሊለ ሦክ፣ ቀሚሱ በከለሜዳው፣ ቅናቱ በተጎተተበት ገመድ ይመሰላል። መቋሚያው ባስያዙት በተሳለቁበት በትር ይመሰላል። በቃ ይመሰላል። ጋብቻው ሚስቲቱ በቤተ ክርስቲያን፣ ባልየው በክርስቶስ ይመሰላሉ። ሥርዓቱ በራሱ እስትንፋስ ነው። ሥርዓት የሌላት ቤተ ክርስቲያን ምንድናት? መዋቅር ወይም ደግሞ በረት ነው የምትሆነው ማለት ነው። በረቱ ቅዱስ ጳውሎስም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ገሥጽዎሙ ለእለ ይሐውሩ እንበለ ሥርዓት፣ ያለ ሥርዓት የሚሄዱትን ውቀሷቸው፣ ገሥጿቸው ብሏል ቅዱስ ጳውሎስ። ሌላ ጊዜም ደግሞ ሲናገር ሮሜ ምዕራፍ 2 ቁጥር 31 ላይ ንሳርኑ ሕገ በይንተ ጽድቅ አለ። ስለ ሕግ ብለን ሕግ እንሻር ወይ ይላል። እስኪ በሉ እንሻር አንሻር። አይንን ለመውደድ ጆሮአችን መደንቆር የለበትም አይደለም እንዴ? እንደዚያ ነው ማለት ነው። አንድ ክርስቲያን አሁን ላይ ያለነው ክርስቲያኖች በተለይ ከተማ ላይ ያለነው ወንጌል አልተሰበከልንም ማለት አንችልም። በሚገባን መጠን ቤተክርስቲያን እናውቃለን ባንልም ግን እሱን እያወቅን አለማድረግ የሚፈጥረው ጭንቀት አለና ተስፋ መቁረጥ በራሱ በየዕለቱ መጸለይ እንዳለብን እያወቅን መጾም እያለብን መቁረብ እያለብን እንዳወቅን
አናረጉምና እሱን በህይወት እንዴት እናድርገው? እሱ ነው የቸገረን ብዬ አስባለሁ። ያወቅነው ባለመኖራችን ተስፋ ቆርጠን የሚለው ያሁኗን እህታችንም አንድ ነገር ልበልና ሶስቱም ላይ እሳቸው ያለብሳሉ። ሰይጣን ሰውን የሚዋጋው በሁለት መንገድ ነው። አንደኛ እግዚአብሔር ቸር ነው በማለት፣ ሁለተኛ እግዚአብሔር ጨካኝ ነው በማለት። በሁለቱም ነው የሚዋጋው። ለምሳሌ ኃጢአት እንዲጨምር እግዚአብሔር ቸር ነው ይለዋል። ይሰርቃል ተናዘዝ ሲሉት እግዚአብሔር ቸር ነው ይላል። ይመዘሙታል ታው ሲሉት እግዚአብሔር ቸር ነው ይላል። እንደዚህ የሚያደርገው ኃጢአት እንዲጨምር ነው። በደንብ ኃጢአት ውስጥ ጥልቅ ብሎ ሲገባ እቱ የስክ ኃጢአተ በዲበ ኃጢአት እንዘትብል መሐሪ ውእቱ እግዚአብሔር ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ቅዱስ ጳውሎስም ሮሜ 2 ላይ ተፈቅድኑ ታስተአብድ ለእግዚአብሔር በብዝኃ ምሕረቱ ወበኦሆ ብሂሎቱ እግዚአብሔር ሰላም አሳድረኝ እሺ ሰላም አውለኝ እሺ ሲል ጊዜ እግዚአብሔርን ሞኝ ልታደርገው ትፈልጋለህ ወይ አንተ ሰው ብሎ ይነገራል። ለወጡ ስብሐት የእግዚአብሔር ምስሌ ነው ነህ አማካሪው ነህ። በምን የማይፈረድብኝ እስከሆን ድረስ ጽድቅ ሰርቻለሁ እንኳን ብትል እግዚአብሔር በምን ሊፈርድ እንደሚችል የእግዚአብሔርን ባህሪ ጠንቅቀህ እስከማወቅ ደርሰህ ልዑል ነህ ሆይ ይላል። ባላንጣው ምስሌ ነው ነህ አማካሪው ነህ። በምን እንደሚፈረድብህ እንኳን ስለማታውቅ እንዳይፈረድብኝ ሁኛለሁ እንኳን የምትል አይደለምና እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ይሄንን መጠንቀቅ ይገባል። ሁለተኛ ደግሞ ከወደቅን በኋላ ደግሞ እንዲሁ ነው ብትሄድ እግዚአብሔር ሊምርህ ነው ይላል። ደግሞ እንግዲህ ተነው እግዚአብሔር ጨካኝ ነው ደግሞ ይለዋል። ኃጢአት እንዲሰራ መሐሪ ነው እንዳይመለስ ጨካኝ ነው የሚል ያቃጭልበታል ማለት ነው። ስለዚህ ምንድነው አረጋዊ መንፈሳዊ ምን ይላል? ኦ ክርስቶስ ወልዶ እግዚአብሔር ሕያው አንተ ውእቱ ባሕረ መሰንይ የሕያው የእግዚአብሔር ልጅ ክርስቶስ አንተ የውበት ባህር ነህ ይላል። እዚችን የምታክል ባህር ብትኖር ሁላችንም እየገባን ብንጠመቅ ትደፈርሳለች። የኃጢአተኞች ኃጢአት የማያደፈርሰው ባህር ግን ክርስቶስ ነው። ቅዱስ ያሬድ ደግሞ መሐሪ ወትረ ይለዋል። አሁን አንድ ሰው ትናንት ቢሰርቅ ያልፈኛል፣ ዛሬ ቢሰርቅ ያልፈኛል፣ ነገ ቢጨምር ግን ሊደበድበኝ ይችላልና ምን ሆነ ነው ሲባል ትናንት አለፍኩት ዛሬ አለፍኩት አሁንም አበዛው ይላል። እግዚአብሔር ግን ትናንትም ይምራል፣ ዛሬም ይምራል፣ ነገም ይምራል። ስለዚህ መሐሪ ወትር አለ ቅዱስ ያሬድ። አሁን ቀኖና እንኳን 50 ስገድ ሲባል አንዳንድ ምዕመናን እንዲህ ይላሉ፣ አይ ስግደቱ አንሶኛል ኃጢአቴ ብዙ ነው ይጨምሩልኝ አባይል። ሲጀመር እልፍ ምልፊት ስግደት ብንሰግድ ለኃጢአቱ ካሳ ይሆናል? አይሆንም። የሚደመሰሰው ኃጢአቱ በካህኑ ስልጣን ነው፣ በስግደቱ ነው። በካህኑ ስልጣን ነው። ስግደቱ ሕማማተ ክርስቶስን ለመሳተፍ ነው የሚሰጠው። ሕማማተ ክርስቶስን እንድንሳተፍ መበደላችን ትዝ እንዲለውና እንድንገሰጽ ክርስቶስ ስንናዘዝ ከኃጢአተኞች ጋር መቆጠሩን እንሳተፈዋለን። እሱ ኃጥ ተብሎ መዋሉን እንሳተፋለን። ስግደት ደግሞ ስንሰግድና ስንጸልይ ደግሞ ሲደበደብ መዋሉን እንሳተፋለን ማለት ነው። ለዚህ ሱታፌ ነው። እዚያ ጋውን ደሙን መቀበል የዛን ጊዜ ሰውየው ፍጹም ስርየትን ያገኛል። ኃጢአቱ ተለቅልቋል። ግን ኃጢአቱ መልቀቁ ብቻ ቅድም በጥናቱ እንደቀረበልን ኃጢአቱ መቅረቡ ብቻ መልቀቁ ብቻውን ማለት መስረቅን መተው ጽድቅ አይደለም፣ በሰረቁበት እጅ መመጾትም ጭምር እንጂ ማለት ነው። ስለዚህ ደግሞ ስጋውን ደሙን ሲቀበል ሰው ዳነ፣ ፍጹም ሆነ ይባላል። ስለዚህ ክርስቶስ ያጠራኛል፣ የትኛውም ያህል ኃጢአት እንኳን ቢኖርብኝ እድናለሁ የሚል መልስ መስጠት ይገባል ማለት ነው እንጂ ጨርሶ በነገራችን ላይ እንደው አንድ ሰው የሆነ ዝሙትም ይስረቅም ነፍስ የሚግደል ኃጢአቱን ሰርቶ በጨረሰበት ደቂቃ ወዲያው ለጸሎት መቆም አለበት። ይሄ ማለት ግን ለኃጢአት ጥብቅና እንቆም እያልኳችሁ ደግሞ አይደለም። ምን ማለት ነው? ምንድነው? ምን ጊዜ የሚሆን እግዚአብሔር የማይሰማው ጩኸት የለም። ተምሮ የሚመልሱት ኑረው የሚመልሱት ሙተው የሚመልሱት ጥያቄም አለ አይደል? ለምሳሌ ነፍሳት ሲኦል ውስጥ እንዴት ሆነው ነው የሚኖሩ የሚል ጥያቄ ቢጠየቅ ሙተ ያው ነው አይደለም? መልስ ካልሞተ አይሆንም። ስለዚህ ዕውቀት የሚመልሰው ኑሮ የሚመልሰው ሞት የሚመልሰውና ብቃት የሚመልሰው ጥያቄ አለ ማለት ነው። ቅድስና የሚመልሰው ለምሳሌ አሁን ዛሬ ቅዱስ ፋሲለደስ ሰማዕቱ ፋሲለደስ እረፍቱ ነው። ከረፍቱ በፊት እሳት ሰማዕትነትን እንዳይፈራ እግዚአብሔር ገነትን አስጎብኝቶታል ይላል። በቅዱሳን መላእክት ሄዱ። እንዴት ነው የሄደው ቢባል በቅታ ይሆን አይደል መልሱ። ስለዚህ እንደዚህ አይነት ጥያቄዎች ሁሉ ስለሚኖሩ መደብ እየሰጣችሁ መሄድ ነው። መልስ የሌለው ጥያቄ የለም። ግን ትምህርት፣ ኑሮ፣ ብቃት፣ ጊዜ፣ ሞት የሚመልሳቸው ጥያቄዎች አሉ።